ሰላም እንዴት ናችሁ? እንኳን ሰላም መጣችሁ። የማያ ቤተሰቦች እናቶች የ2026 የሚስ ወርልድ ኢትዮጵያ ተወዳዳሪዎች የሲቪክ ማህበረሰብ ድርጅቶች ባለስልጣን ምክትል ኃላፊ አቶ ፋሲካው በመሃላችን አሉ። ዶክተር ብርሃኑ፣ ዶክተር ነቢያት፣ ዶክተር ኢየሩሳሌም፣ ዶክተር ደቻሳ ያሬድ ኢቻ ፉድ ኮምፕሌክስ ባለቤት እና ዋና ስራ አስፈጻሚ የግሪን ማቴሪያልስ ፒኤልሲ ብዙ ድጋፍ እያደረጉልን ያሉ ስለሆነ ከልብ እናመሰግናለን። ኮናር ፒኤልሲ ነው የምንደርሰው። ስፓይናል ባፊዳ እና ሃይድሮሴፋለስን በተመለከተ ዛሬ የግንዛቤ ማስጨበጫ ፕሮግራም ይኖረናል። አጠር ያለ የፓነል ዲስከሽን ይኖረናል። እንዲሁም ደግሞ የ2026 የሚስ ወርልድ ኢትዮጵያ የቁንጅና ተወዳዳሪዎች አሸናፊዋ ኢትዮጵያን ወክላ ቬትናም ላይ ለሚካሄደው የዓለም የቁንጅና ውድድር የምትሄድ ስለሆነ ማንሽ የምትሄደው የሚለውን ስለማናውቅ አሁን አንድ ወር ባልሞላ ጊዜ ውስጥ ስለምትታወቅ አምና ታስታውሳላችሁ ሞዴል ሀሴት ደረጀ የማያ በጎ አድራጎት ድርጅት አምባሳደር ነበረች። ማያንም ስፓይናል ባፊዳ እና ሃይድሮሴፋለስንም እንደ ሀገር በነበረ ውድድር በደንብ አድርጋ ወክላ ችግሩንም እንደ ሀገር አስተዋውቃ መፍትሄው ምን ይሆናል የሚለውንም አሳይታልናለች እና በመቀጠል ደግሞ ለዚህ ዓመት የሚወዳደሩትን ከዛ በተሻለ ብዙ እንጠብቃለን። ቀድመንም ግንዛቤ እንዲኖራቸው የፈለግነው ለዚህ ነውና አሁን ባካችሁ በደንብ ሞራል ሰጡልኛላችሁ። የሲቪል ማህበረሰብ ድርጅቶች ወይም የሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ኃላፊ አቶ ፋሲካው ፕሮግራሙ እንዲከፍቱልን እሳቸው ወደ መድረክ ጋብዝ ባካችሁ በሞራል ተቀበሉልን። በጣም አመሰግናለሁ። እንዴት ዋላችሁ? እንግዲህ ታወራ አበባው በጣም ጋር ያመሰግናለሁ። አባ እንግዶች ምን ፍዞ ነው ጋምሳ ደጋፊ ሆናችሁ አርጋችሁ መንግስትን የግል ኃላፊዎችም አመራሮችም ይህን ነገር ደግሞ ለመደገፍ የመጣችሁ የቁንጅና ውድድር ተወዳዳሪዎች፣ ወጣቶች፣ እናቶች ውስጥ ያላችሁ እናቶች፣ ጀግኖች ሁላችሁም እንኳን ደህና መጣችሁ ማለት ፈልጋለሁ። እንግዲህ ዛሬ ያሰባሰበን ጉዳይና ያሰባሰበን ድርጅት እኛ እንኳን ጋር የሚያገናኘው ነገር ስላለ እንደሚመለከተን በዚህ ፕሮግራም ለመገኘት የወደድ ነው። ጠበቃ አበባው አበበ የማያ ድርጅት መስራችና ስራ አስኪያጅ ነው። ተቋማችን የሲቪል ማህበረሰብ ድርጅቶች ባለስልጣን የፌዴራል የመንግስት ተቋም ነው። የበጎ አድራጎት ድርጅቶችን መልካም ስራ የሚሰሩ ለተቋቋሙ ድርጅቶችን የሚመዘግብ እውቅና ፍቃድ የሚሰጥ ተቋም ነው። ስራቸው ደግሞ ውጤታማ እንዲሆን አስፈላጊው ክትትል አስፈላጊው ድጋፍ የሚሰጥ ተቋም ነው። የሲቪል ማህበረሰብ ድርጅቶች ይባላል ከህግ ቋንቋ አጠራሩ ማለት ነው። በተለምዶ ደግሞ የበጎ አድራጎት ድርጅት ሰፋ ስናደርገው ደግሞ የኢትዮ ብለን እንጠራዋለን። ማያ በጎ አድራጎት ድርጅት ከዛ ውስጥ አንዱ ነው። ለተቋማችን ፍቃድ የተሰጣቸው ድርጅቶች ውስጥ አንዱ ነው። የበጎ አድራጎት ድርጅቶች ዋና ዓላማ የህዝብን ተጠቃሚነት ማረጋገጥ ነው። የማህበረሰቡ የህብረተሰቡ ችግር የሆኑ ጉዳዮችን ነቅሶ አውጥቶ ህብረተሰቡ እንዲጠቀም ሀገራችን እንዲለወጥ የሚያስችሉትን ስራዎች ማከናወን ነው ዋና ዓላማችን። የበጎ አድራጎት ድርጅት ለትርፍ አይደለም፣ ለሌላ ጥቅም አይደለም። ህብረተሰቡ ለመደገፍ ህብረተሰቡ ችግር ለመፍታት በዛ ውስጥ ደግሞ አጠቃላይ ሀገርን ለማልማት ሀገርን ለማድረግ የሚቋቋሙ አካላት ናቸው። በዚህ ምክንያት የኢትዮጵያ መንግስት ባለፉት ዓመታት ብዙ ሪፎርሞችን አከናውኗል። ብዙ መቀየር የሚገባቸው ነገሮች ቀይሯል። ከዛ ውስጥ አንደኛው የተሻሻለው መስክ የዚህ የሲቪል ማህበረሰብ ድርጅቶች ወይም የበጎ አድራጎት ድርጅቶች በማለት የምንጠራው ዘርፍ ነው።
ሀገር የሚገነባው የሀገር መሰረታዊ ችግሮች የሚቀየሩት የሚሻሻሉት በጋራ ጥረት ነው። በሁሉም አካላት በመደብ ነው። በዚህ እምነት የበጎ አድራጎት ድርጅቶች እንደዚህ አይነት ዛሬ ያሰባሰበን አይነት ድርጅት ግለሰቦች በጎ ለማድረግ ፈልገው የሚያቋቋሙት አይነት ማህበር በጎ አድራጎት ድርጅት ነው። እንደዚህ አይነት አካላት አንድ ላይ ተሰባስበው ከመንግስት ጋር ከግል ባለሀብቱ ጋር በትርፍ የሚሰማሩ ኢንቨስተሮች፣ የቢዝነስ ተቋማት ጋር ከጥናትና ምርምር የሚሰሩ ጥናትና ምርምር ተቋማት ከሲቪል ማህበረሰብ ከመንግስት ጋር ተናበው በጋራ ተቀናጅተው መስራት ሲችሉ ችግሮችን መቅረፍ እንችላለን። ችግሮች መቅረፍ ደግሞ ሀገራችንን መቀየር ማሳደግ እንችላለን የሚል አጠቃላይ መነሻ በመውሰድ ህጎች ተሻሽለዋል። አሁን የሚያሰራ ህግ ነው ያለ። ከዚህ ጋር ተያይዞ ያሉ ገደቦች በሙሉ ተነስተዋል። ዜጎች በጎ አድራጎት ድርጅት አቋቁመው ማህበረሰቡን የሚጠቅም ስራ ለመስራት ከፈለጉ ህጉ መብት ይሰጣል። ክፍት ነው ማለት ነው። ብዙ ክልከላዎች የሉም። ቅድም ባልኩት ምክንያት ማለት ነው። ሀገርን በጋራ መገንባት አስፈላጊ ስለሆነ ክልከላዎች ብዙ የለም። ከዛም ባሻገር ደግሞ አብሮ ለመስራት ተባብሮ ለመስራት ከፍተኛ ዝግጁነት አለ በመንግስት በኩል። ባለፉት ዓመታት እንግዲህ ሀገራችን ላይ በዚህ ምክንያት የተከፈተ መልካም ምህዳር ወደ 8,400 የሚገመቱ የበጎ አድራጎት ድርጅቶች የሲቪል ማህበረሰብ ድርጅቶች አሉ። ተመዝግበው በተለያየ የበጎ አድራጎት ስራዎች እያከናወኑ የሚገኙት ቁጥራቸው ከዛሬ 7 ዓመት ከነበረው ጋር ስናነጻጽረው ከ3 እጥፍ በላይ አድጓል። በተለይ በፌዴራል ደረጃ የተመዘገቡት ከበፊቱ 65% እድገት አስመዝግቧል። ለውጥ አለ ማለት ነው። እንደዚህ አይነት የበጎ አድራጎት ድርጅቶች ደግሞ የማህበረሰቡን ችግር ለመቅረፍ በርካታ ሰው የሚጠቅሙ ስራዎች እያከናወኑ ነው። ነፃ መስሪያ ቤታችን ከዚህ አንጻር ለሚከናወኑ በጎ ስራዎች ምስጋና ያቀርባል። ከዚህ ውስጥ አንደኛው የማያ በጎ አድራጎት ድርጅት ነው። ማያ በጎ አድራጎት ድርጅት ይዞት የተነሳው ዓላማ በጣም መልካም ዓላማ ነው። ማህበረሰባችን ውስጥ ደግሞ በብዙ መንገድ የማይታወቅ ግንዛቤ የሌለበት ብዙ ቤተሰቦች ብዙ ወላጆች ደግሞ ከፍተኛ ዋጋ እየከፈሉበት ያለ ችግር ነው። ኤስዲኤች በአማርኛ አጠራሩ የህብረት ሰረሰር ክፍተት እና የአንጎል ቋሞ ማለት ይመስለኛል። ተቆጣጠረ ኢንዳስቲና ባስራ ዜናድሮ ስንደርስ የተባለው ችግር መረጃዎች ሲታዩ በርካታ ከዓለም አቀፉ አጠቃላይ በዚህ ችግር ተጠቁት ሀገራት አንጻር ሲታይ የኢትዮጵያ ቁጥር ቀላል አይደለም። ብዙ ዜጎች ብዙ እናቶች ዋጋ እየከፈሉ ያለ። ስለዚህ ይህ ችግር ወደ አደባባይ ወጥተን መነጋገር፣ መወያየት፣ ችግሩን ለመቅረፍ ደግሞ የበኩላችንን ስራ መስራት አለብን በሚል እሳቤ በአበባው እና ሰዎቹ ሌሎች እንደዚህ እያገዛችሁ ያላችሁ ይህንን ሀሳብ ጀምራችኋል። በጣም ድንቅ ሀሳብ ነው። በጣም መልካም ስራ ነው ብዬ ነው የምወስደው። ስለዚህ ይህ ስራ በማህበረሰባችን ውስጥ በደንብ ግንዛቤ እያዝበት አድርጎ ከዛም ባሻገር በዚህ ችግር ውስጥ ያሉ የማህበረሰብ ክፍሎችን ደግሞ በመደገፍ ከችግሩ እንዲወጡ በማድረግ ጎናቸው በመሆን በቀጣይ ችግሩ ደግሞ እንዳይከሰት በዘላቂነት ችግሩን የሚፈታ መፍትሄዎችን ማቅረብ በጣም አስፈላጊ ነው ብለን እያስባል። ዛሬ የዚህ ተሰባሰብበት አንዱ ዓላማ ግንዛቤ ይመጣል። ይህ ችግር በደንብ የሚገለጽ መፍትሄ አለው። የችግሩ መንስኤ ይታወቃል። ስለዚህ በዛ ሂደት ላይ በቂ ግንዛቤ መፍጠር ከተቻለ ችግሩ እንዳይከሰት መከላከል ይቻላል ማለት ነው። ችግሩን ለመከላከል የሚያስፈልገውን ስራ ለማከናወን በማህበረሰባችን ውስጥ ግንዛቤ መፈጠር መቻል ይኖርበታል። ስለዚህ የግንዛቤ ማስጨበጫ ስራዎች፣ የግንዛቤ ማስጨበጫ ንቅናቄዎች በመላው ሀገራችን ከዚያ አኳያ መከናወን አለባቸው የሚል እምነት አለ። ስለዚህ ይህ በጎ ስራ ነው። ተጠናክሮ መቀጠል አለበት። ሌሎች አካላትም ይህን ጥረት መደገፍ አለባቸው። ዛሬ ይህ ጥረት ለመደገፍ በዓለም አደባባይ ይህን ሀሳብ ይዛችሁ ይህን ችግር እንዲቀረፍ የበኩላችሁን አስተዋጽኦ ለማድረግ የተሰባሰባችሁ ወጣቶች፣ በቁጥና የምትወዳደሩ ሌሎች በዚህ ላይ አስተዋጽኦ ለማድረግ ዝግጁ የሆናችሁትን በሙሉ ድንቅና መልካም ስራ ምድርም በሰማይ ዋጋ ያለው መልካም ስራ ለመካፈል ተሰባሰባችሁ የተነሳችሁትና የበለጠ ይህ ነገር እንዲሳካ አጠናክራችሁ ትቀጥሉ አደራ ማለት የሚፈልገው መጀመር በጣም ጥሩ ነው። መሰባሰብ በጣም ጥሩ ነው።
ነገር ግን የተነሳችሁለት ዓላማ ግቡን እንዲመጣ የተጀመረውን ስራ ጥራት በመቀጠል ያስፈልጋል ማለት ነው። መቋረጥ የሌለበትም በተለያየ መንገድ ስራው እንዲቀጥል በማድረግ የእናንተ ሌጋሲ እንዲሆን ማድረግ ያስፈልጋል ማለት ነው። በዚህ ረገድ በሀገራችን የበለጠ ግንዛቤ ተፈጥሮ ችግሩ እንዲቀረፍ በበኩላችን አስተዋጽኦ እንድትወጡ አደራ ማለት ነው የሚፈልገው። ለዚህም ስራ በጎ ፈቃደኛ ሆናችሁ ለመስራት ስለተሰባሰባችሁ በባለስልጣን መስሪያ ቤቱ ስም ከልብ የመነጨ ምስጋና ላቀርብላችሁ እፈልጋለሁ። ይህንን ስራ ላይ በደግፍ እስካሁንም አስተዋጽኦ እያደረጋችሁ ያላችሁ ዜጎች አላችሁ፣ የግል ባለሀብቶች አላችሁ። መልካም ስራ ነውና እናንተንም ባለስልጣን መስሪያ ቤቱ ስም እጅግ አድርጌ አመሰግናለሁ። በዚህ አጋጣሚ ይህን ሀሳብ ለወጠኑ፣ ይህን ስራ ለጀመሩ፣ ይህን መልካም ስራ ለወገን ደግሞ አስፈላጊ ድጋፍ እያደረጉ ያሉ ዜጎች ወንድም እህቶች ላቅ ያለ ክብር ብንሰጥ በጣም ደስ ይለኛል። ልታጨበጭቡላቸው ልታመሰግናቸው። በተረፈ ይህ ነገር የበለጠ እንዲሳካ ባለስልጣን መስሪያ ቤታችን ከጎናችሁ ይቆማል። ወንድሜ ጠበቃ አበባው አበበ መልካም ስራ ነው እየሰራ ያለውና በዚህ ሂደት ላይ የተሰማሩ ሌሎች የሲቪል ማህበረሰብ ሰዎች ባሉ ተቀናጅታችሁ አንድ ላይ ሆናችሁ ኔትወርክ ፈጥራችሁ በቋሚነት ስራውን ሰው ይሆናል ብዬ አስባለሁ። ባለስልጣን መስሪያ ቤታችን የሲቪል ማህበረሰብ ሰዎችን በማሰባሰብ ይህ ስራ የበለጠ ውጤታማ እንዲሆን አስፈላጊ ድጋፍ የሚያደርግ መሆኑን ከጎናችሁ የሚቆም መሆኑን በዚህ አጋጣሚ ማረጋገጥ እፈልጋለሁ። የተሳካ የግንዛቤ ማስጨበጫ ውይይት እንዲሆን እመኛለሁ። እየጀመርን ነው ያለ ነው። ጉዳዩ ሰፊ ችግር ነው። በርካቶች በቤታቸው ሆነው በዚህ ችግር ውስጥ ዋጋ እየከፈሉ ነው ያሉት። እንደስላቸው ይገባል። ድምፅ መሆን ያስፈልጋል። የችግሩ ምንጭ የሆነው ጉዳይ ደግሞ መብት ለመፍታት በመንግስት የተወሰኑ የፖሊሲ እርምጃዎች አሉ፣ የወጡ ህጎች አሉ። ምግቦች ፎርቲፋይድ እንዲሆኑ ለማድረግ ፎሊክ አሲድን እርግዝና በፊት በምንመገባቸው ዋና ዋና ምግቦች በተለይ ደግሞ በዱቄቶች ጨው ውስጥ ይህንን ፎሊክ አሲድ ተቀላቅሎ መጠቀም የሚችል ሆነ ችግሩ አይከሰትም። የብዙ ሀገራትን ኤክስፔሪንስ ስናይ የዛሬ ብዙ ዓመታት በፊት አይነት ችግር ነበረባቸው ያደጉ ሀገራት። ምግቦቻቸውን በዚህ መንገድ በማስተካከል ችግሩ እንዲቀረብ አድርገዋል ማለት ነው። ስለዚህ እኛም ይህን ማሳካት ይችላል። መንግስት የወሰዳቸው ፖሊሲና እርምጃዎች አሉ። እነዚህ በጎ ናቸው ብዬ አስባለሁ። ስለዚህ ይህን የብዙዎች ድምፅ በመሆን ይህ ችግር እንዲቀረብ የጀመርነው ስራ ዳር እስከሚደርስ ድረስ አጠናክረን መቀጠል ያስፈልገናል። ትልቅ ስራ፣ መልካም ነገር በዚህ መንገድ ይጀምራል፣ ሌሎች ይጋሩታል፣ እየሰፋ ይሄዳል፣ ሀገር አቀፍ ንቅናቄ ይሆናል፣ ችግሩ ይቀረፋል፣ የእናንተ ሌጋሲ አሻራ ይሆናል ማለት ነው። ስለዚህ መንገዱ ረዥም ሊሆን ይችላል፣ መንገዱ አካባቢ ሊሆን ይችላል። ነገር ግን ትክክለኛውን ጎዳና ነው ያለችሁትና ለዚህ የጀመራችሁትን ጥረት አጠናክራችሁ እንድትቀጥሉ አደራ ማለት ፈልጋለሁ። በድጋሚ ይህ ስራ ለምትሰሩ እጅግ አድርገን ከልብ እናመሰግናለን። የብዙዎች ድምፅ ለመሆን የብዙዎች ችግር የሆነውን ነገር አጀንዳ ለማድረግ መቀረፍ እንዲችል በበኩላችሁ ስራ እየሰራችሁ ስለሆነ ክብር ይገባችኋል። አጠናክራችሁ ቀጥሉ። በድጋሚ ባለስልጣን መስሪያ ቤታችን ሌሎች የበጎ አድራጊዎች ድርጅቶችን በማስተባበር ይህ ችግር እንዲቀረፍ በጎናችሁ የሚቆም መሆኑን ማረጋገጥ እፈልጋለሁ። ሁላችሁ በድጋሚ ተናግራችሁ ስለመጣችሁ ዛሬ እሑድ ነው፣ ችግሩ ይመጣል፣ መነጋገር መወያየት ያስፈልጋል በሚል የእረፍት ጊዜያችሁን ጭምር በማድረጋችሁ የመጣችሁትና ለዚህ ስራ ፈቃደኛ መሆናችሁ ከልባችሁ ተነሳሽነት እንዳለ ያረጋግጣል። ስለዚህ እጅግ አድርጌ ከልብ አመሰግናችኋለሁ። ውጤቱ ደግሞ ያማረ እንዲሆን እመኛለሁ። መልካም